ጥሪያችንን አክብራችሁ በተለያየ ዘርፍ ላይ ተሰማርታችሁ በሙያም በንግድም በዚህ ከተማና ከዚህ ከተማዎች የምትንቀሳቀሱ ወንጌላውያን ክርስቲያን አማኞች የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እግዚአብሔርን የምናመሰግንበት ስለ ሙያም ሁኔታዎች የሚታሳልፍበት ድርጅት የሰጠን እግዚአብሔርን በጣም አድርገን እናመሰግናለን። በየተሰማራንበት እንግዲህ ስራችንን አንተ ስራ። የክርስቶስ ኢየሱስ መልክ በኑሯቸው ላይ ጎልቶ ይታይ። እኔ እንኳን ደስ አላችሁ ማለት እፈልጋለሁ በዚህ ጉዳይ። ይሄ አደረጃጀት፣ ይሄ ስብስብ መጽሐፍ ቅዱሳዊ ነው። ዶክተር ጣሰው ገብሬ አሁን እሳቸውን ደግሞ ወደ መድረክ እጠራለሁኝ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ፕሬዚዳንት ናቸው በአሁኑ ሰዓት። እሳቸው የመክፈቻ ንግግር አድርገው የካውንስሉ መልእክት እንዲናገሩ አጠር አድርገው እሳቸውን ወደዚህ እጠራለሁ። እግዚአብሔር ይባርክዎት። እሺ፣ ከሁሉም በማስቀደም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በካውንስሉም ስም ሰላም እላችኋለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም ማለት ነው። ይህንንም ስብስብ ደግሞ በጣም ማመስገን እፈልጋለሁ። በእንደዚህ አይነት ፕሮግራም እንድገኝ ስለጋበዛችሁኝ እግዚአብሔር አብዝቶ ይባርካችሁ ማለት እፈልጋለሁ። እንዲህ አይነት አደረጃጀትና ስብስብ መኖሩን አላቅም ነበር። ይሄኛው ብሮሸር እስከሚደርስበት ጊዜ ድረስ ማለት ነው። እና በብሮሸሩ ውስጥ እንዳየሁት ከሆነ 2024 በፈረንጆች አቆጣጠር ነው የተቋቋማችሁ። ግን ሳያችሁ የአንድ ዓመት ልጅ አትመስሉ። በጣም የተደራጀ አይነት ነገር ነው ያየሁት። እኔ እንኳን ደስ አላችሁ ማለት እፈልጋለሁ በዚህ ጉዳይ። ማለት እንደው ፈራ ተባም እንዳትሉ፣ ይሄ አደረጃጀት ይሄ ስብስብ መጽሐፍ ቅዱሳዊ ነው እና እኔ በጣም የሚቆጨኝ በዚች ምድር ራሱ የዘላለም ሕይወት እንዳለ ሆኖ መጽሐፍ ቅዱስን የመሰለ ነገር ይዘን መጠውለጋችን፣ መቆዘማችን፣ መንከራተታችን እና በጣም በሚያደቅ ድህነት ውስጥ መቆየታችን በጣም ይቆጨኛል። በጣም ደግሞ ይሰማኛል ማለት ነው። ማለት አልተያያዘልንም ቃሉ እና ከኑሮ ጋራ አልተገናኘም እና አስቸጋሪ ሆኗል። ወንጌልን ይዘን ማለት ነው። አሁን እንደተነበበልን የወንጌል በረከት ይላል በአዲሱ መደበኛ ትርጉም ላይ የወንጌል በረከት ነው የሚለው። ስለዚህ ይሄን ይዘን ስለዚህ ፈራ ተባ አትበሉ ለማለት ነው። በደንብ በዚህ ጉዳይ ላይ ክላሪቲው ስላላችሁ እኔ በጣም የሚሳካ እየሰፋ በአጭር ጊዜ ውስጥ የሚሄድ ስብስብ እንደሆነ እና አደረጃጀት እንደሆነ አስባለሁ። በጣም ሌላ ደስ ያለኝ ነገር ስራውን በእቅድ መጀመራችሁ ነው። አንድ ነገር ላይ የመሪዎች ስህተት የሚባለው አንዱ ሳያቅዱ ስራ መጀመር ነው።
እግዚአብሔር የእቅድ አምላክ ነው። በነገራችን ላይ እግዚአብሔር አቅዶ ነው የሚሰራው። የዘላለም እቅድ ነው ደግሞ ያለው። ስለዚህ አቅዳችሁ ነው እየሰራችሁ ያላችሁት። የማያቅድ ሰው ለመውደቅ ያቀደ ነው ስለሚባል ማለት ነው። ማለት እንደሚወድቅ ይታወቃል ማለት ነው ካላቀደ። ስለዚህ በዚህ ነው የጀመራችሁት። እዛ እቅዳችሁ ውስጥ በብሮሸሩ ያየሁት በጣም የሚገርም ተልእኮ ነው የቀረጻችሁት። በጣም የሚገርም ተልእኮ ነው የቀረጻችሁት። ፕላስ ደግሞ አንዳንድ ሰዎች ራዕይ ነው የሚቀድመው ወይስ ተልእኮ ነው የሚቀድመው እያሉ የሚከራከሩ በቴክኒክ የሚከራከሩ ሰዎች አሉ። እና እናንተ ግን በጣም ትክክለኛ አካሄድ የተከተላችሁ መሰለኝ። ተልእኮን አስቀድማችኋል። ቀጥሎ ነው ደግሞ ራዕይ የቀረጻችሁት። ተልእኮ ማለት አንድ ተቋም የሚመሰረትበት ምክንያት ማለት ነው። ዓላማ ማለት ነው። ራዕይ ማለት እነዚህን እየቆራረጥን በአመታት እየቆራረጥን የምንሰራው ነገር ማለት ነው። እኔ ተልእኮን ማስቀደማችሁ አይደለም በጣም ደስ ያለኝ፣ በተልእኮ ውስጥ ያስቀመጣችኋቸው ነጥቦች ናቸው። በጣም አንደኛ ኤክሰለንስ ይላል፣ ልዕቀት ማለት ነው። ቅንነት ይላል፣ ኢንቴግሪቲ። ኦፍ ኮርስ ኢንቴግሪቲ የሚለው ቃል ቅንነት አይደለም ምሉዕነት ነው ምን የሚሉ ሰዎች አሉ። እሱ ትርጓሜ እንደተጠበቀ ሆኖ ኢንቴግሪቲ አለ። ሶስተኛ ሰርቪስ፣ አገልግሎት። እነዚህ ነገሮች በጣም ቻሌንጅድ የሆኑ ነገሮች ናቸው በዚህ ሀገር፣ በቸርችም በአገርም ደረጃ የቅንነት ችግር፣ የልዕቀት ችግር አንድ የአገልግሎት ችግር አለ። እነዚህን ተግዳሮቶች ነው አንድ አድሬስ ያደረጋችሁት። ሌላ ደግሞ የምትሉት ነገር ኮንትሪቢዩት ቱ ዘ ኔሽንስ ኢኮኖሚክ ኤንድ ስፒሪቹዋል ግሮዝ ነው የምትሉት። መጽሐፍ ቅዱስ ውስጥ ያለውን ስለ ጨውና ስለ ብርሃን አንስታችኋል ማለት ነው። እና ይሄ ድንቅ ነገር ነው ለማለት ነው። ድንቅ ነገር ነው፣ ጀስት ኪፕ ኢት አፕ ለማለት ነው። ይሄ ነገር አንደኛው። ሁለተኛ ራዕይን በተመለከተ ያስቀመጣችሁት ነገር አለ፣ ጥሩ ነው። ግን ትንሽ ስማርት ብታደርጓት ጥሩ ነው ብዬ አስባለሁ። ጊዜ ገደብ ይኖራችሁ፣ የጊዜ ገደብ አስቀምጡ ማለት በዚህ ጊዜ እዚህ እንደርሳለን ብትሉ የበለጠ ጥሩ ይሆናል ብዬ አስባለሁ። ስለ ፈጠራ ነገር ነው በጣም ብዙ ቦታ ላይ ያለው እና እግዚአብሔር ደግ አምላክ ነው፣ መቼም ቸር አምላክ ነው። አንዳንድ ጥናቶች ምንድነው የሚያመለክቱት የሚያሳዩት አንድ አማካይ ሰው ከ500 እስከ 700 ያክል አቅሞች፣ ብቃቶችና ክህሎቶች አሉት ይባላል። አንድ አማካይ ሰው እግዚአብሔር እኛን በመልኩ በአምሳሉ ነው የፈጠረን፣ እንዳለ ነው የለቀቀብን ማለት ነው። በጣም ብዙ ነገር። ይሄ ነገር እንደው በጥናት ተደረሰ ስለተባለ ነው እንጂ ከዛ በላይ ነው ነገሩ ያለው። የትየሌለ የሆነ ብቃት ነው ያለን እኛ በተፈጥሮ ያገኘ ነው ነገር አለ። ስለዚህ ይህን ነገር ወደ የምንጠቀምበት ደረጃ ማድረስ፣ እዚህ ስለ ፈጠራ ብዙ የምታነሱት ነገር ስላለ ብዬ ነው ወደዛ የሄድኩት። አሁን እንደውም አንድ ጥናትም የማያስፈልጋቸው ነገሮች እስካሁን ከምናየው ከተፈጠረው ነገር ሊፈጠር ያለው ነገር ነው የሚበዛው፣ ሊመጣ ያለው ነገር ነው የሚበዛው። እና እንደውም አሜሪካኖች ምን ይላሉ አሉ፣ መፈጠር በሌለብን ጊዜ ነው የተፈጠርነው፣ ከ50 ዓመት በኋላ ብንፈጠር ነበር የሚሻለው ይላሉ አሉ። ምክንያቱም ገና ሊፈጠር ያለውን ቴክኖሎጂ የሚመጣውን አገልግሎቶች ሳንጠቀም ልንሞት ነው ብሎ ነው የሚቆጫቸው። እኛ ደግሞ ፓስት ኦሪየንትድ ነው የምንባለው። ስለ ኋላ ነገር ነው በጣም የሚቆጨን። በቃ ፀሐይ ድሮ ቀረ የሚሉ ሰዎች አሉ። እንደሱ እንዳይሆን ወደፊት ማሰብ ነው የሚሻለው ማለት ነው። እኛ በእውነት ለመናገር ሳናጣ ያጣን ሰዎች ስለሆንን ደቀን እንዳንቀጥል፣ ድህነቱ ጥልቀት ስላለው በጣም ከባድ ጥልቀት ስላለው፣ ያው እኔ ገጠር ልጅ ነኝ በነገራችን ላይ ስለ ድህነት በደንብ ነው የሚገባኝ። እናንተም ይገባችኋል፣ በእውነት ይገባችኋል። ምናልባት በጣም ብዙ ወጣቶች ስላላችሁ ላታውቁ ትችላላችሁ፣ ግን ድህነት አለ። አንድ ሰውዬ አሉ ሲናገር ጋዜጠኞች ይጠይቁታል። ኤንጂኦዎችን የሚያስተባብር ማን ነው? ሲአርዲ የሚባል
ድርጅት ነበርና በጣም ብዙ በቢሊዮን የሚቆጠር ነገር ነው እኮ የምታመጡት እና ግን ልማቱ አይታይም የት አድርጋችሁ ነው ምን አርጋችሁ ነው ብሎ ጠየቃቸው ሰውየው ልጅ በጣም ልክ ነህ አሉ በጣም ብዙ ገንዘብ ነው የምናመጣው አሉ የድህነቱ ጥልቀት ሰፊ ስለሆነ ውጦ እያስቀረነው አሉ ውጦ እያስቀረው እንጂ ነገሩና ጥልቀት አለው ለማለት ነው ተጎሳቁለን እንዳንቀጥል ለድህነት ስላልተፈጠርን ማለት ነው ለድህነት ስላልተፈጠርን በእውነት ማለት ነው ስለዚህ እንደው ይሄኛው ነገር በጣም 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 ጥሩ ነገር ስለሆነ በጣም ላበረታታችሁ ነው የምፈልገው በጣም ላበረታታችሁ ነው የምፈልገው አሁን እንደተጠቀሰው ከሆነ 3600 አካባቢ ሰው ነው አይደል ከዛ በላይ ይሄዳል መቼም ከዛ በላይ መሄድ አለበት በፍጥነት መሄድ አለበት ደግሞ ሌላው ነገር እንደው የመፍጠሩን ነገር ይሄናል ካልኩ ማለት ነው ቶሎ መስራት ያደረ ነገር በጣም ብዙ ስላለ የቤት ስራችን አንዳንድ ሰዎች እኮ እስከ ምንድነው የሚሄዱት 300 አመታት ያክል ወደ ኋላ ቀርተናል ነው እየተባለ ያለው 300 አመታት ያክል የኢንዱስትሪያል ሪቮሉሽን እኮ ከተጀመረ 300 አመታት በላይ ሆኗል የመጀመሪያው ዌቭ የሁለተኛው ሶስተኛው እየተባለ ብዙ ለውጦች አሉ ግን ያ ሁሉ ነገር እኛ አልፎናል ተላልፈን ነው ምንኖር ያለውና እንደሱ እንዳይሆን መፍጠን በጣም አስፈላጊ ነገር ነው ፍጥነት በጣም አስፈላጊ ነገር ነው ስለዚህ ባንተኛ ይሻላል ማለት ሰውየው ሲናገር ሰውየው አንድ ጊዜና እናንተ አሁን የተሸከማችሁት እኮ በጣም የሚሸት ነገር ነው በዚህ ምንድነው ስሙ በትከሻችሁ ያለው ኢበት አይነት ነገር ነው ይሸታል just drop that shit ምናምን አለና እዚህ ሀገር አለ ሰውየው የአሜሪካ ዜግነት ነው ያለው ኢትዮጵያዊ ነው የማኔጅመንት ነው ኳሊፋይ ያደረገው ሲያሰለጥን ማለት ነው እናንተ ትተኛላችሁ አለ ሰው የመጀመሪያ ጋር ሲተኛ ያልማል አለ ፊልም ያልማል አለ እንቅልፉን ከቀጠለ ይቃዣል አለ ከቀጠለ መጋኛ ይሆናል አለ እኔ እንጃ መጋኛ ምን እንደሆነ በደንብ አላቀው ግን መጋኛ መሆን ደግሞ ስላለ ቶሎ ማለት ያስፈልጋል አሁን እንቅልፋችንን በልኩ እናርገው ለማለት ነው በጣም በልኩ ብናደርግ በጣም ጥሩ ይሆናል እዚህ ብሮሸር ላይ what we do ብላችሁ ያነሳችኋቸው ነገሮች አሉ 7 ጉዳዮች ያነሳችሁት በጣም አንኳር ጉዳዮች ናቸውና እነዚህን በትክክል ስራ ላይ ካዋላችሁ በእውነት በአጭር ጊዜ ውስጥ ትራንስፎርሜሽን እንደሚመጣ እርግጠኛ መሆን ይቻላል ሲሪየስ የሆነ ችግር ያለው ማቀድ ላይ አንድ ነገር ነው ግን ኤክስኪዩት ማድረግ ማተግበሩ ነው በጣም ጋፕ ሆኖ የሚያሰቃየን ያለውና እሱን ነገር ፍቱት ለማለት ነው በእርግጥ የቢዝነስ ሰዎች አይተኙም እኛ ነን የምናስቸግረው እየተኛን የእንቅልፋችን ጊዜ ተዛባ እያልን የምንሰቃየው እኛ ነን አይዛባም በነገራችን ላይ ስራስ ማንንም ሰው ገሎ አያውቅ ስራ ሰው አይገለም ስትሬስ ነው የሚገለው ጭንቀት ነው የሚያስቸግረው እና በሙሉ ትጋት ስሩ ለማለት ነው በሙሉ ትጋት ከሰራችሁ ጥሩ ይሆናል ቶሎ መስራት በጣም ያስፈልጋል በጣም መጨረሻ ላይ ደግሞ ያላችሁት ነገር አለ በጣም ደስ የምትል ነገር together we can make lasting impact ብላችሁ 3 ነገሮችን አንስታችኋል አንደኛው ፌዝ ነው ሁለተኛው ኢንቴግሪቲ ነው ኢንቴግሪቲ ደጋግማችኋል በእውነት በጣም ጥሩ ነው ብዬ ነው የምነሳው የቅንነት ከባድ ችግር ስላለብን ይሄን ሶስተኛው ደግሞ ኮሚትመንት በአማርኛ መሰጠት ነው የሚባለው 3ቱ ነገሮች ካሉ ማታሳኩት ነገር የለም ደግሞም ነገር ሁሉ እንዲሳካ የእግዚአብሔር ሙሉ ፈቃድ ነው አሁን እንደዘመር ስለዚህ ይሄን ጉዳይ ሲሪየስሊ ይዛችሁታልና አቀናጅታችሁ ከሄዳችሁ የማይሳካ ነገር አይኖርም እኔ እንግዲህ በጣም ደግሞ ሌላ የሚያስተስተው ነገር አሁን ሳያችሁ ማለት ነው የሚበዛ ሰው ደግሞ እዚህ ወጣቶች ናቸው ጥቂት ወመሾች ናቸው ያሉት ወመሽ የሚባሉ ጎልማሶች አሉ እንደዛ አይነት ነገር አለ ግን ወጣት ይበዛል በጣም ይበዛል ይሄ ደግሞ ትልቅ እድል ነው እና በጊዜ ማድረግ የሚገባችሁን ነገር ልታደርጉ የምትችሉት አክቲቭ ትውልድ ነው አንዳንድ ትውልድን የሚራገሙ ሰዎች አሉ በዚህ ዘመን በጣም ልክ አይደለም ብዬ ነው የምነሳው
ጥቂት የሚያጠፉ ወጣ የሚሉ ሰዎች በየትኛውም ትውልድ ውስጥ ነበሩ፣ አሁን ሊኖሩ ይችላሉ። ለማንኛውም የሚበዛው ሰው መልካም ነው። የሚበዛው ሰው የሚፈጥር ነው፣ የሚንቀሳቀስ ነው፣ ቶሎ የሚሄድ ነው፣ ችግር የማይፈጥር ነውና ይሄንን አጠናክራችሁ ቀጥሎ ለማለት ነው። እኔ ከካውንስሉ እንደማምጣቴ ካውንስሉ ማንኛውንም ድጋፍ እኔ የሆነ ነገርም ኢንፎርማሊ ሰምቻለሁ። ሜሞራንደም ኦፍ አንደርስታንዲንግ እየተዘጋጀ እንደሆነ ሰምቻለሁ። ማንኛውንም ድጋፍ ያለ መከልከል ያለ ሪዘርቬሽን ልንሰጣችሁ ካውንስሉ ስም ቃል መግባት ፈልጋለሁ። ጌታ ፕሮግራማችሁንና ውሏችሁን ይቀድስ ይባርክም። አመሰግናለሁ።